ብልጽግና ተቀብሎ አሰልጥኖ ኃላፊነት ተቀብሎ ወደ ውጪ ሀገር የሥራ ስምሪት ያደረገ ያለባቸው ሁኔታዎች አሉ። ለአርሶ አደሮቻችን የሚቀርበው ግብአት ጥራቱን የጠበቀ እንዲሆን እናደርጋለን። ማዳበሪያ በመንግስት ብቻ ነው የሚገባው በአገር ውስጥ። ለአርሶ አደሩ በጣም መሰረታዊ የሆነው ነገር ምንድነው? ማዳበሪያ ነው። የማዳበሪያ ፋብሪካ እየገነባን ነው ያለነው። ገቢ ካለ ወጪ ችግር የለም። ለ30 ዓመታት ዝግ ሆኖ የቆየውን የባህር በር ለማስከፈት እየታገልን ነው ያለነው። ጠቅላላ ኢምፕሎይመንት ላይ ሚኒመም ዌጅ ሬት የለው። ማንም ሰው እንደፈለገ ሰራተኛውን ይቀጥራል፣ እንደፈለገ ያባራል። ስራ ዕድል ፈጠራና የገንዘብ ንረት ወይም ኢንፍሌሽን የምንለውን ለማጣጣም እየወሰዱ ያሉት ፖይንት የማይገጣጠም ነው። ሳይንቲፊክም አይደለም።